ሰላም ለእናንተ ይሁን ውድ ቤተሰቦቼ ጓደኞቼ እንደምን አላችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ምስራቅ ነኝ ተመልሼ መጥቻለሁ። እንዴት ናችሁ እናንተ? ትንሽ ጠፍቻለሁኝ ግን በጣም ስላየኋችሁ አሁን ደስ ብሎኛል። የእግዚአብሔር ጸጋና ምሕረት ይብዛላችሁ። እንግዲህ ስመጣ በመዝሙር ነው የመጣሁት። ክብር ለጌታ ኢየሱስ ይሁን። ይሄ መዝሙር ሁሌም ውስጤን በጣም ይነካኛል። በጣም ነው የምወደውና በጣም ትልቅ መልእክት ያለው መዝሙር ነው። ክብር ለጌታ ኢየሱስ ይሁን። በቃ እሱን ከፍ አድርገን እኛ ዝቅ ልንል ይሄ ግዴታችን ነው። ውዴታም አይደለም ግዴታ ነው። ምክንያቱም ሰው ያደረገን እግዚአብሔር ነው፣ ያነሳን እግዚአብሔር ነው፣ ስማችን የቀየረ እግዚአብሔር ነው፣ መታወቂያችን የቀየረ እግዚአብሔር ነው፣ ቋንቋችንን፣ አነጋገራችን፣ አዋዋላችን፣ አኗኗራችን፣ አለባበሳችን ሁሉን የቀየረ እግዚአብሔር ነውና ክብሩን ለጌታ ለእግዚአብሔር እንሰጣለን። ጌታ ኢየሱስ ክርስቶስ ይባርካችሁ። መልካም የፋሲካ በዓል ይሁንላችሁ። he is risen ሃሌሉያ። ኢየሱስ ክርስቶስ ተነስቷል። ኢየሱስ ክርስቶስ ተነስቷል። ኢየሱስ መቃብሩን ፈነቃቅሎ ተነስቷል። ሃሌሉያ። ኢየሱስ ክርስቶስ ለዓለም ኃጢአት ሃሌሉያ የኛን መከራ፣ የኛን ጭንቀት፣ የኛን በሽታ፣ የኛን ስደት፣ የኛን ውርደት በመስቀል ላይ ተፈጽሟል ብሎ ፈጽሞልናል። ሃሌሉያ። ኃጢአታችንን እርግማናችን ክርስቶስ ለኛ እርግማን ሆኖ ከኃጢአት በሽታ ከሞት ሁሉ ነፃ አውጥቶናል፣ ዋጅቶናል። ይሄ ነው በቃ ፋሲካን ስናስብ የምናስበው ይሄንን ነው። የክርስቶስ ኢየሱስን ወደ ምድር መምጣት፣ ሰው ሆኖ መምጣት። ሃሌሉያና ያም ደግሞ የሆነበት ምክንያት ምንም ኃጢአት የሌለበት ንጹህ የእግዚአብሔር በግ ሆኖ የኔና የናንተን የዓለምን ኃጢአት ሊያስወግድ ሃሌሉያ ስለ በደላችን ተገርፎ ተቆስሎ በሱ ቁስል እኛ ተፈውሰን በሱ ደም እኛ ነጽተን ሃሌሉያ ክብር ለጌታ ለኢየሱስ ክርስቶስ ይሁን። ይሄ ነው ትንሳኤ። በቃ ይሄ ነው ትንሳኤ ማለት ይሄ ነው። የትንሳኤ በዓል ሚስጥሩ ይሄ ነው። አያችሁ ዝም ብሎ ዶሮና ስጋ የምንበላበት አይደለም። ዝም ብለን ጾመን የምንጨፍርበት ብቻ አይደለም። ሃሌሉያ። ነገር ግን ይሄ ነው ትልቁ ነገር፣ የክርስቶስ ኢየሱስን ወደ ምድር መምጣት፣ ለኃጢአታችን መሞት፣ ከሞትም በሶስተኛው ቀን መቃብሩን ፈነቃቅሎ መነሳት፣ አሁን ደግሞ በአብ ቀኝ መኖሩን መቀመጡን ይሄንን ደግሞ እንናገራለን። ስለዚህ መዳን በክርስቶስ ኢየሱስ ብቻ ነው። የምንድንበት ሌላ ስም የለም። ወገኔ እንንቃ እናነቃቃ። ፋሲካን ዝም ብለን እንዳናከብረው፣ ፋሲካን ጾመን ጸልየን ብቻ እንዳናከብረው፣ ፋሲካ ሚስጥሩ ሊገባን ይገባል። ሃሌሉያ። ኢየሱስ ለዘላለም ጌታ ነው። የክርስቶስ ኢየሱስ ወደዚህ ምድር መምጣቱ ወገኖቼ ምንም ነገር ሊያነጻን ስላልቻለ፣ ምንም ነገር ሊፈውሰን ስላልቻለ፣ ምንም ነገር ነፃ ሊያደርገን ስላልቻለ ኃጢአት የሌለበት የእግዚአብሔር በግ ለሁላችን ታርዶ በደሙ ነፃ አውጥቶናል። ክብር ለጌታ ለኢየሱስ ክርስቶስ ይሁን። አሜን። እና እንግዲህ ዛሬ የመጣሁበት ቃል ማቴዎስ ወንጌል ምዕራፍ 21 ያለውን የእግዚአብሔርን ቃል ነው። በጌታ በኢየሱስ ስም አነባለሁ። ወደ ኢየሩሳሌም ቀርበው ወደ ደብረ ዘይት ወደ ቤተፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ 2 ላከ፣ እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። በዚያን ጊዜም የታሰረችን አህያ ውርንጫም ከእርሷ ጋር ታገኛላችሁ፣ ፈታችሁም አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዳቸዋል። ለጽዮን ልጅ እነሆ ንጉስሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል
በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢይ የተነገረው ይፈጸም ዘንድ ይህ ሆነ። ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጫይቱን አመጡለት። ልብሳቸውንም በእነርሱ ላይ ጫኑ፣ ተቀመጠባቸውም። ከሕዝቡም እጅግ ብዙዎች ልብሳቸውን በመንገድ ላይ አነጠፉ። ሌሎቹም ከዛፍ ጫፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበር። የሚቀድሙትም ሕዝብ የሚከተሉትም ሆሳና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳና በአርያም እያሉ ይጮሁ ነበር። ወደ ኢየሩሳሌምም በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ። ሕዝቡ ይህ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው አሉ። ሃሌሉያ። ሆይ ስለ ቃልህ እናመሰግናለን። አባት ሆይ ደግሞ በዚህ ቃል እኔንም እህቶቼንም ወንድሞቼንም ተናገረን። ቃልህ እንዲሁ ወደኛ ስለማይመጣ እግዚአብሔር ሆይ እናመሰግናለን። በጌታ በኢየሱስ ስም በዚህ ቃል የሚፈወስ የሚነካ የሚለወጥ የሚቀየር ሰው ስላለ ለአንድ ሰው መልእክት ስለሆነ ጌታ ሆይ አመሰግናለሁ። ይህንን መልእክት የሚሰሙ ሁሉ ልባቸውን ይክፈቱ። እግዚአብሔር ያንተ እውነት ይብራላቸው፣ መጽሐፉን ይረዱ ዘንድ አይምሯቸውን ከፈተላቸው እንደሚል እግዚአብሔር ሆይ ቃልህን እንዲረዱ አይምሯቸው ይከፈት። በጌታ በኢየሱስ ስም ይሄንን መልእክት በቅንነት ይስሙት። in Jesus name የትኛውም ክፉ የተመታ ይሁን። እውነትን የሚደብቅ የሚሸሽግ የጨለማና የአጋንንት የመናፍስት ኃይል በጌታ በኢየሱስ ስም የታሰረ ይሁን። in Jesus name አሜን። ሃሌሉያ። ክብር ለጌታ ለኢየሱስ ክርስቶስ ይሁን። እንግዲህ ይሄንን ቃል ያመጣውበት ምክንያት ምንድነው? ያው እንደምናውቀው ፋሲካ ከመሆኑ በፊት ሆሳዕና አለ። ሆሳዕና ብለን የምናከብረው በዓል አለና ኢየሱስ ክርስቶስ አህያ ላይ ተቀምጦ ሃምብል ሆኖ ራሱን ዝቅ አድርጎ በአህያ ሲንቀሳቀስ እዚህ ቦታ ላይ እናያለንና ያው በትንቢት ከዚህ በፊት ተነግሯል። ሃምብል ሆኖ ንጉሳችን በአህያ እንደሚመጣ የተነገረ ትንቢት ነው የተፈጸመውና ምንድነው ኢየሱስ ክርስቶስ ያለው ያችን የታሰረች አህያ አምጡልኝ ነው ያለው። ሃሌሉያ። ፈታችሁ አምጡልኝ ነው ያለው። ኢየሱስ ክርስቶስ ጌታ ነውና ኢየሱስ ምክንያት አለው። ሰዎችን ሲፈታ ከስራት ሲፈታ ለምንድነው ሲባል ሊጠቀምባቸው ነው። አያችሁ፣ እግዚአብሔር ሰዎችን ከእስራት የሚፈታው ከቦንዴጅ የሚፈታው በዋናነት እንዲጠቀምባቸው ነው። ኢየሱስ ክርስቶስ ጌታ ነው። ሰላም እንዲሆኑ፣ እረፍት እንዲያገኙ፣ ድህነት እንዲያገኙ ነው። ሙሴን ወደ ፈርዖን ሲልክ እግዚአብሔር ምንድነው ያለው? ያመልከኝ ዘንድ ያገለግለኝ ዘንድ ህዝቤን ልቀቅ ነው ያለው። ኢየሱስ ክርስቶስ ጌታ ነው። ያገለግለኝ ዘንድ ህዝቤን ልቀቅ ነው ያለው ያኔ ፈርዖንን ማለት ነው። ስለዚህ የኛ መፈታት የኛ መለቀቅ ለእግዚአብሔር ክብር ነው። እግዚአብሔርን እንድናከብር ነው። ኢየሱስ ክርስቶስ ጌታ ነው እና ይህች አህያ ታስራ የነበረች ፈታችሁ አምጡልኝ እኔ ልከብርባት ነው አለ ኢየሱስ። ክብር ለጌታ ይሁን። እኔን ታገለግለኛለች አለ ኢየሱስ። ለዘላለም ጌታ ነውና ያች አህያ መጣች። ከዛ በፊት የሚያውቃት ሰው የለም። አያችሁ፣ አሁን ይሄንን ነገር ወደኛ ህይወት ልተረጉምላችሁ ፈልጋለሁ። አንደኛ እያንዳንዳችን የተፈታነው የተለቀቅነው ለምንድነው ሲባል ክርስቶስ ሊከብርብን ነው ወገኖቼ። ሃሌሉያ። ኢየሱስ እኮ ወደ ህይወታችን ከመምጣቱ በፊት ስማችን አይታወቅም፣ አድራሻችን አይታወቅም፣ ማንነታችን አይታወቅም። ኢየሱስ ወደኛ ህይወት ከመምጣቱ በፊት ማናት ምስራቅ አትታወቅም፣ ወይም የምታወቅበት የማይሆን ማንነት ሊኖረኝ ይችላል። ሃሌሉያ። ነገር ግን በክብር አሁን እንድንታወቅ በከፍታ ላይ እንድንቆም ያደረገን ክርስቶስ ኢየሱስ ነው። ጌታ ለዘላለም የተባረከ ይሁን። ስለዚህ ምንድነው ልላችሁ የፈለኩት ይህች አህያ ክርስቶስ ከመምጣቱ በፊት ታስራ ማንም እንደፈለገ የሚያደርጋት አህያ፣ ምንም የማትታወቅ አህያ፣ በእስራት ላይ የነበረች አህያ ናት። ግን ኢየሱስ ክርስቶስ ወደ አህያዋ ሲመጣ ግን ነገር ተቀየረ። አንደኛ ከታሰረችበት ተፈታች። ሁለተኛ ንጉስ ተቀመጠባት። ዋው! ንጉስ ተቀመጠባት። ስለዚህ አህያ እንዴት ነው የሚሄደው ታውቃላችሁ አይደለ? ስፔሻሊ ሼክም የያዘ አህያ ጎንበስ ነው የሚለው እና አህያይቷ አትታይም ነበር። ጎንበስ ብላ መሬት እያየች ነው የምትሄደው። ግን ንጉሱ ግን ይታይ ነበር። አይገርምም? አህያዋ ጎንበስ ብላ ትሄዳለች፣ አትታይም እሷ። የተቀመጠባት ግን ክርስቶስ ኢየሱስ ይታያል።
የነገሰባት ግን ይታያል። ሃሌሉያ። አያችሁ ወገኖቼ፣ ፍሬ ስናፈራ በህይወታችን ላይ ፍሬ ሲገለጥ አንገታችንን ጎንበስ ነው የምናደርገው። አንድ ዛፍ ቀጥ ብሎ ያድጋል። ፍሬ ሲይዝ ግን ፍሬው ከባድ ስለሆነ እንደዚህ ያዘነብላል። ፍሬው አይገርምም? ፍሬው ያዘነብላል። እኛ እውነት በክርስቶስ አፍርተን ከሆነ እውነት የመንፈስ ቅዱስ ፍሬዎች በእኛ ላይ ተገልጠው ከሆነ አንገታችንን ሰበር ነው የምናደርገው። ኢየሱስ ለዘላለም ጌታ ነው። ከዛም በላይ ደግሞ እግዚአብሔር ከየት እንዳነሳን አንረሳም። አያችሁ፣ እግዚአብሔር ወደ ህይወታችን ከመምጣቱ በፊት እኛን ከመጥራቱ በፊት እኛን ለክብር ከማቆሙ በፊት የት ነበርን? አስታውሱ። ይሄንን እናስታውስ። ይሄንን ኢየሱስ ክርስቶስ እኛን ቦንዴጃችንን ከመበጣጠሱ እስራታችንን ከመፍታቱ በፊት የት ነበርን? ይሄንን አንርሳ ወገኖቼ። ከየት እንደመጣን አንርሳ። በጣም አደገኛ ነገር ነው ወገኖቼ። አያችሁ፣ ያች አህያ የተፈለገችበት ምክንያት፣ የታየችበት ምክንያት፣ የተጨበጨበላት ምክንያት፣ የተወደደችበት ምክንያት እሱ አይደለችም። በላይዋ ላይ የተቀመጠው ክርስቶስ ነው። አያችሁ፣ የተነጠፈውን ጨርቅ ረግጣለች፣ የተነጠፈውን ቅጠል እየረገጠች ሄዳለች። ግን ክብሩ የሷ አይደለም፣ በላይዋ ላይ የተቀመጠው የክርስቶስ ነው። ወገኖቼ በዚህ ዘመን ማስታወስ አለብን ከየት እግዚአብሔር እንዳነሳ፣ ስማችንን እንዴት አድርጎ እንደቀየረ፣ እዚህ ያለንበት ቦታ ላይ ከፍታ ነው ትልቅ ነው የምንለው ቦታ ላይ እንዴት አድርጎ እግዚአብሔር እንዳስቀመጠን እናስተውል። በእውነት እናስብ። ለኛ የመታየታችን ምክንያት ክርስቶስ ነው። ለኛ የመሰማታችን ምክንያት ክርስቶስ ነው። ለኛ የመለወጣችን የመቀየራችን ምክንያት ክርስቶስ ነው። ስፔሻሊ ይሄንን ለአገልጋዮች ነው የምናገረው፣ ለእኔም ለወንድሞቼም ለእህቶቼም። አስታውሱ ጌታ ከየት እንዳነሳችሁ። አስታውሱ እንዴት አድርጎ እስራታችሁን እንደበጣጠሰ። አስታውሱ አምኖ እግዚአብሔር ሲቀባችሁ፣ አምኖ እግዚአብሔር ስም ሲሰጣችሁ፣ አምኖ እግዚአብሔር ጸጋውን በእናንተ ላይ ሲያስቀምጥ፣ ሃሌሉያ፣ እናንተ ጎንበስ ብላችሁ ክርስቶስ በእናንተ ላይ ሊከብር፣ ክርስቶስ ሊታይ፣ እናንተ ልትደበቁ። ሃሌሉያ። ኢየሱስ ለዘላለም ጌታ ነው። መጥምቁ ዮሐንስ እኮ አለ እኔ ላንስ እሱ ሊልቅ ይገባል። I must decrease and he increase አለ። ኢየሱስ ክርስቶስ ጌታ ነውና እናስታውስ። ይሄ በጣም ይረሳል። ለምን? ያች አህያ ብዙ ጭብጨባ ብዙ እልልታ አጋጥሟት ነበር። አያችሁ፣ ያ ብዙ እልልታ ያ ብዙ ጭብጨባ ጆሮአችንን እንዳይደፍነው፣ ያ ብዙ ሆካታ ጆሮአችንን እንዳይደፍን፣ ልባችንን እንዳይደፍን መጠንቀቅ አለብን። ያ የሰው ጭብጨባ ያ በቸርች ውስጥ ያለ እልልታ ፉጨት ወገኖቼ እንዳያሳስተን እናስታውስ። የተሸከምነው ክርስቶስ ነው፣ የሚታየው ክርስቶስ ነው፣ የሚከብረው ክርስቶስ ነው። እና ያች አህያ እኮ ከዛም በኋላ ታሪክ አልተጻፈላትም። በቃ የዛች አህያ ስሟ የመጣበት ምክንያት የተጠራችበት ምክንያት ክርስቶስ እንዲከብርባት፣ ክርስቶስ እንዲታይባት፣ እንዲደምቅባት ነውና አሁንም እናስታውስ። እግዚአብሔር የተለያየ የጸጋ ስጦታን ሲሰጠን አምኖን እሱን እንድናሳይ፣ ክርስቶስን እንድንገልጥ፣ ሃምብል እንድንሆን ነው። ሃሌሉያ። ያዘኑትን እንድናጽናና ነው። የተጠቁትን ነፃ እንድናወጣ ነው። ሃሌሉያ። ይሄንን ማስታወስ አለብን። ክብር ለመንፈስ ቅዱስ ይሁንና ይሄ ነው ዛሬ ይዤው የመጣሁት መልእክቴ። እናስታውስ። ሰንሰለታችን እንደተበጣጠሰ እናስታውስ። የተበጣጠሰበት ምክንያት ደግሞ እግዚአብሔርን እንድናገለግል እንድናመልክ ነው። እናስታውስ። በእኛ ላይ ያለው ማንነት አሁን በክርስቶስ የመጣ እንደሆነ እናስታውስ። ትናንት የት እንደነበርን እናስታውስ። ስለዚህ ዛሬ ፉጨቱ እልልታው ለክርስቶስ እንዲሆን፣ መታወቃችን ማንኛውም ነገር ለክርስቶስ ኢየሱስ እንዲሆን። ሃሌሉያ። እኛ አንገታችንን እንድንደፋ፣ እኛ እንዳንታይ፣ ስማችን እንዳይጠራ፣ ማንነታችን እንዳይጠራ፣ ሃሌሉያ፣ ንጉሱ እንዲታይ፣ ንጉሱ እንዲደምቅ፣ ክርስቶስን የሚደብቅ ማንነት፣ ክርስቶስን የሚደብቅ የትኛውም አገልግሎት በጌታ በኢየሱስ እኔ ከምድሬ ላይ እቃወማለሁ። ክርስቶስን የሚደብቅ ማንነት፣ ክርስቶስን የሚሸፍን ራስን የሚያሳይ የራስን ኪንግደም ከፍ ከፍ የሚያደርግ መንፈስ በእውነት ከምድራችን ከዓለማችን ላይ ይመታ። የክርስቶስ ዓላማ ሁሉ ጊዜም እኛ ዝቅ ብለን እሱን ከፍ እንድናደርግ ነው። ሃሌሉያ። እና ይሄ መልእክት የኔ ነው የሚል ሰው ሁሉ ልቡን ከፍቶ ያዳምጥ። መመለስ ይሁንልን፣ እንመለስ።
በቃ እንመለስ፣ ወደ እውነተኛ ወንጌል እንመለስ፣ ወደ እውነቱ ወንጌል እንመለስ። ኢየሱስ ለዘላለም ጌታ ነው። ወደ ክርስቶስ ወንጌል እንመለስ፣ ወደ እውነት እንመለስ፣ እንደንግጥ፣ ልባችን ይደንግጥ። ክብር ለሚገባው ክብርን እንስጥ። ሃሌሉያ። እኛ መጠቀሚያዎች ነን። ይሄንን እንዳንረሳ፣ ጭብጨባ፣ እልልታ፣ ፉጨት እንዳያታልለን፣ እንዳንሸወድ በጌታ በኢየሱስ ክርስቶስ ስም ይሄንን ለእያንዳንዳችን እኔ እጸልያለሁ። ሃሌሉያ። ተባረኩ ወገኖቼ። ይህን ድምጽ የሰማችሁ ሁሉ የእግዚአብሔር ጸጋ ፍቅርና ምሕረት ቸርነት ይብዛላችሁ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ። መልካም የትንሣኤ በዓል ይሁንላችሁ። ኢየሱስ ተነስቷል። አሜን፣ አሜን፣ አሜን። ሻሎም